ሀሎ እንኳን ወደ ቻናላችን መጣችሁ። ሃቭ ኤ ናይስ ታይም ኤንድ ኢንጆይ ዚስ ቪዲዮስ። ስለዚህ የዚህ ቻናል ዋና ዓላማ እንግሊዘኛን በቀላሉ እንዴት ኮሚኒኬት ማድረግ እንችላለን የሚል ነው። ስፔሻሊ ሞስት ኦፍ ዘ ታይም ፎር ስቱደንትስ ኤንድ ፎር አብሮድ ዲያስፖራ። እንግዲህ ለተማሪዎች እንግሊዝኛ ቋንቋ ማወቅ ለሚፈልገው ዲያስፖራ ላላችሁ ውጭ እነሱ እንግዲህ የምንችለውን ነገር ቢያንስ በዚህ ሰፖርት ለማድረግ ነው። ቢኮዝ ሞስት ኦፍ ዘ ታይም እንግሊዝኛ ላይ እኛ ኢትዮጵያን ትንሽ እንትን የማለት ነገር አለና ናውዴይስ ደግሞ አሁን ስናይ ዘ ኢሹ ኦፍ ግሎባላይዜሽን ኢንግሊሽ ቬሪ ክሩሻል፣ እጅግ በጣም አስፈላጊ ነው ቋንቋ መቻል። በተለይ እንግሊዝኛ እንደምታውቁት አንደኛ ዓለም አቀፍ ቋንቋ ነው፣ ኢትስ ኢንተርናሽናል ላንጉጅ። ኔክስት ቴክኖሎጂውም ስናይ ዋቴቨር ሶ ሳይንሱም ኤቭሪቲንግ ለስራም ወደ ውጭም ስንወጣ እንግሊዝኛ ኮሚኒኬት ማድረግ እጅግ በጣም ተጠቃሚ ያደርገናል። ወይም ደግሞ ብዙ ሉዝ እናደርጋለን፣ ዊ ሉዝ አወር ቻንስስ ቋንቋ ባለማወቅ ማለት ነው። ሶ ዘ ሪዛልት ኦፍ ዚስ እንግዲህ ዴይሊ በየቀኑ አጫጭር ቪዲዮዎችን በጣም አጭርና ግልጽ በሆነ መልኩ በአማርኛ ቋንቋ ድጋፍ በማድረግ እንዴት እንግሊዝኛን ዴቨሎፕ ማድረግ ትችላላችሁ የሚለውን ሰፖርት ለማድረግ ነው። ሶ ማይ ኔም ኢዝ ሚሊዮን አይ ኤም ኤ ቲቸር ስፔሻሊ ዌል ኤክስፒሪየንስድ ሶሻል ሳይንስ ሂስትሪ ቲቸር ኦቨር 20 years ለ20 ዓመት ሙሉ እና ከዛ በላይ በሃይ ስኩል አስተምሬያለሁ። ይህም በታሪክ ትምህርት እንደዚሁ ደግሞ እንግሊዝኛ ማይ ፋቮራይት ሳብጀክት ነው። እንደ ማይነር አድርጋችሁ ሰቡት፣ ማይነር ኮርስ። ሶ ዚስ ኢዝ ዘ ኢሹ እና ዋና ዓላማው ከዚህ ጋር ነው። ያው ቻናሉን ለማስተዋወቅ ሲባል ነው ይሄን ነገር ያልኩት። ቱዴይ ሌሰን ኢዝ ኮንሰርኒንግ ኢንትሮዲዩሲንግ ዩርሰልፍ ነው የመጀመሪያው ዛሬ ቪዲዮአችን። እንዴት ራሳችንን እናስተዋውቃለን ለሌላ የሚል ነው። ሶ ዚስ ኢዝ ኮንሰርኒንግ አዝ ዘ ሪዛልት ኦፍ ዚስ አራት ነጥቦች አሉ ማለት ነው። 4 points። The first one is your name። የመጀመሪያው ስም ነው። For instance, you say that like my name is Asafa, my name is Muhammad, or my name is Milia, and so on. Next, you have to express your job. From where you came. Okay. ከየት እንደመጣ ማለት ነው። Your country, it might be you came from Uganda, or you will be Tanzania, and you came from USA or the others. Okay. ሶስተኛ ላይ ኤክስፕረስ የምታደርጉት your job or title፣ ስራችሁን ወይም ደግሞ ምንድነው የምትሰሩት የሚለውን ነገር ክሩሻል ነው ማለት ነው። so as a result of this you have to express my job is, or I am like that. For instance, I'm a driver, I'm a teacher, I'm a cashier. Okay. You have to express like that. And the other things was that you have to express your age if possible። እድሜ ካስፈለገ ትገልጻላችሁ ማለት ነው። my age is በዛ መልኩ ሳይሆን I am 26 years old, I am 36 years old, I am 42 years old, like that. Okay. So this is very crucial. So introducing yourself, your name መጀመሪያ ብለናል፣ ስም። ከዛ በመቀጠል ሀገር ወይም ደግሞ ከየት እንደሆነ የመጣ ነው፣ country of origin. And the third one is your job or title or work. And if important አስፈላጊ ከሆነ ደግሞ you have to express your age, and you have to express your what you enjoyed with this. Okay. your hobbies ይባላል። ፍላጎትን መግለጽ ይቻላል። for instance, my hobby is helping students to learn English language. Okay. I enjoyed teaching students English language. I enjoyed playing football, I enjoyed playing volleyball and extra. So this is your hobbies. Thank you for having these videos. እና በዛሬው በዚህ መጠን ይበቃናል። ኔክስት I will continue uploading some videos ማለት ነው። ስለዚህ ግልጽ በሆነ መልኩ ኮመንት፣ ላይክ ኤንድ ሼር በማድረግ ሰብስክራይብ በማድረግ ቻናሉን ሰፖርት አድርጉ። አስተያየት ስጡ ኮመንት ቦክስ ላይ ሪፕላይ እናደርጋለን ማለት ነው። ሃቭ ኤ ናይስ ታይም። መልካም ጊዜ ቲል ዘ ኔክስት ቪዲዮ። ባይ ባይ።